ሰላም ጤና ይስጥልኝ ውድ የወንበር ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተስ እንዴት ናችሁ? እኔ አለሁ። ዛሬ ደግሞ ከዚህም በኋላ ዛሬ የምናየው ትምህርት እጅግ ወሳኝ የሆነውን በየዓመቱ ጾመ ነነዌ፣ አብይ ጾም፣ ጾመ ሐዋርያት፣ ጾመ ድህነት እዚህ ላይ እንደምታዩቸው እነዚህ ሆሳዕና፣ ስቅለት፣ ትንሣኤ መቼ እንደሚገቡ መቼ እንደሚሆኑ በየዓመቱ መጨነቅ፣ ካህናት፣ ዲያቆናት፣ መምህራንን፣ አባቶችን መጠየቅ ቀረ። እነሆ በዛሬው ቪዲዮአችን በዛሬው ትምህርታችን እነዚህንን ነገሮች በየዓመቱ በዓላትን አጽዋማትን እንዴት አድርገን እንደምናወጣ እንዴት አድርገን እንደምናሰላ አሳያችኋለሁ ማለት ነው። እስከ ቪዲዮው መጨረሻ አብራችሁን ቆዩ። ለምሳሌ አንድ ነገር ልንገራችሁ። የ2018 ጾመ ሐዋርያት ወይም ደግሞ የሰኔ ጾም የገባው መቼ ነው? ግንቦት 24 ቀን ሰኞ ዕለት ነው የገባው። ነገር ግን ይህንን ግንቦት 24 ሰኞ መግባቱን እንዴት አወቃችሁት ነው? በእርግጠኝነት ሰዎችን ጠይቃችሁ ነው። ካህናት አባቶችን፣ ዲያቆናን፣ መምህራንን ጠይቃችሁ ነው። እናንተ አታውቁትም። ለምን? በየዓመቱ ስለሚለያይ ማለት ነው። የሚወጣው በምንድን ነው? በተውሳክ ስለሆነ ነው። ከዚህም በኋላ ግን መጠየቅ ቀረ። ትንሣኤ መቼ ነው የሚሆን? መጠየቅ ቀረ። ጾመ ድህነት፣ ጾመ ሐዋርያት፣ አብይ ጾም መቼ ነው የሚገባ? መጠየቅ ቀረ። ይሄው ዛሬ ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሆኑ። እናንተ ግን እየታዘብኳችሁ ነው። ቪዲዮውን ታያላችሁ፣ ትምህርቱን ትማራላችሁ። ነገር ግን ሳብስክራይብ ላይክ እያደረጋችሁ አይደለም። እስኪ እህቴ፣ እስኪ ወንድሜ ላይክ የምትለው አንድ ኳስ እስኪ ላይክ ለምን እኔን ታበረታቱኛላችሁ? ምክንያቱም ባህረ ሐሳብን እንደጨረስነ ወዴት ልንሄድ ነው? ወደ አቡሻህር ወደሚለው ልንሄድ ነው። ስለዚህ በጉጉት እንደምትጠብቁት ተስፋ አደርጋለሁ። ለምን? ባህረ ሐሳቡን ከጨረስነ በኋላ ወደ አቡሻህር ትምህርቱ ስለምንሄድ ማለት ነውና ስለዚህ ዛሬ እነዚህን አሳያችኋለሁ እና ምን ልላችሁ ፈልጌ ነው፣ ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ፣ ቤተሰብ ሁኑ። እንደገና ላይክ እያደረጋችሁ አበረታቱ፣ ሼር በማድረግ ልክ ታች አሁን ንካት በቃ ሄድና። ስለዚህ ስላደረጋችሁ በጣም አመሰግናለሁ። በጣም አሪፍ። ስለዚህ ቀጥታ ወደ ሙሉ ይሄዳለሁ ማለት ነው። ወደ ትምህርቱ ሄዳለሁ። ዛሬ ቁልጭ አድርገን ከመጀመሪያ እስከ መጨረሻው ድረስ በየዓመቱ 2019፣ 2020፣ 2030 ዋትኤቨር ማንኛውንም በዓላት አጽዋማት ቅድም እንደነገርኳችሁ ሰዎችን መጠየቅ ቀረ። ስለዚህ ቀመራቸውን እነግራችኋለሁ። ቀመራቸው ለምሳሌ አብይ ጾም እንዴት ነው? አብይ ጾምን ለማስላት እዩ እዚህ ላይ አብይ ጾም እኩል ይሆናልኝ መባጃ ሐመር ሲደመር መባጃ ሐመር ሲደመር የአብይ ጾም ተውሳክ ማለት ነው። ተውሳክ አያችሁ። ስለዚህ አብይ ጾም እኩል ይሆናል መባጃ ሐመር ሲደመር የአብይ ጾም ተውሳክ። ከዛሳ ደብረ ዘይት የደብረ ዘይት ተውሳክ እኩል ነው መባጃ ሐመር ሲደመር የማን የደብረ ዘይት ተውሳክ ማለት ነው። ተውሳክ እንደገና ሆሳዕና ይላል። የሆሳዕናሳ አሁንም መባጃ ሐመር ሲደመር የማን የሆሳዕና ምን ተውሳክ ማለት ነው። ተውሳክ። እሺ ልቀጥል። ስቅለት የስቅለት ቀመሩ ምንድን ነው? አሁንም መባጃ ሐመር ሲደመር የስቅለት ምንድን ነው? ተውሳክ ማለት ነው። ተውሳክ። በጣም አሪፍ። አሁንም ትንሣኤ መቼ እንደሚሆን የአሁንም መባጃ ሐመር ሲደመር የትንሣኤ ምንድን ይሆናል? ተውሳክ ይሆናል ማለት ነው። ተውሳክ። በጣም አሪፍ። ከዛ በመቀጠል ርክበ ካህናት መባጃ ሐመር ሲደመር የማን የርክበ ካህናት ተውሳክ ማለት ነው። ተውሳክ። ስለዚህ ቀመራቸውን እነዚህንን ትይዛላችሁ። በምሳሌ አስገድፈን እያንዳንዱ በየዓመቱ መቼ እንደሚገባ እንድታሰሉ በምሳሌ አስደግፌ ነግራችኋለሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። በመቀጠል ርክበ ካህናት በመቀጠል ማንን እናያለን ማለት ነው? የዕርገት ተውሳክ የዕርገት ተውሳክ እኩል ይሆናል መባጃ ሐመር ሲደመር የዕርገት ተውሳክ ማለት ነው። የዕርገት ተውሳክ ማለት ነው። ከዛ በመቀጠል ከዕርገት ቀጥሎ ማን አይደለም? ጰራቅሊጦስ። የጰራቅሊጦስ ቀመር ምንድን ነው? አሁንም መባጃ ሐመር ሲደመር የበዓለ ጰራቅሊጦስ ምንድን ነው? ጰራቅሊጦስ
ተውሳክ ማለት ነው። ተውሳክ። አሁን ቀመራቸውን ትይዙልኛላችሁ። በመቀጠል ከዛም በኋላ ማን ያለን? ጾመ ሐዋርያት። ጾመ ሐዋርያት ሐዋርያት ጾመ ሐዋርያት እኩል ይሆናል መባጃ ሐመር ሲደመር የማን? የጾመ ሐዋርያት የጾመ ሐዋርያት ተውሳክ ማለት ነው። ተውሳክ። አሁን ልበሉ ጾመ ሐዋርያት የምንለው ማንን ነው? የሰኔ ጾም አሁን ያለንበትን 2018 አሁን ግንቦት 24 ሰኞ ዕለት ነው የገባ ብለናል አይደለ? ስለዚህ ቀጣይ 2019 ግን በዚህ አይደለም የሚገባ። ምክንያቱም ወይ ሰኔ ውስጥ ይገባል ወይም ደግሞ ግንቦት 10 11 ሊገባ ይችላል። እሱ መቼ እንደሚሆን እናሰላለን ማለት ነው። ከጾመ ሐዋርያት በመቀጠል ጾመ ድህነት ወይም የዓርብ ረቡዕ ጾም ጾመ ድህነት ማለት ነው። ድህነት እኩል ይሆናል መባጃ ሐመር ሲደመር የጾመ ድህነት ተውሳክ ማለት ነው። ተውሳክ። ስለዚህ ቀመራቸውን እንደዚህ አድርጋችሁ ትይዛላችሁ። እያንዳንዳቸው ሁሉም የሁሎችም መባጃ ሐመር ሲደመር ተውሳካቸው ነው። ትንሳኤን ለማግኘት ብትፈልጉ ቅድም እንዳልኩት መባጃ ሐመር ትንሳኤ እኩል ይሆናል መባጃ ሐመር ሲደመር ማን? የትንሳኤ ተውሳክ ማለት ነው። እያደረጋችሁ በየአመቱ ማስላት ትችላላችሁ። እስኪ አሁን ምሳሌ እናስላ። ለምሳሌ ማንን እናስላ? የ2018 ዓመተ ምህረት ጾመ ሐዋርያት ወይም የሰኔው ጾም የገባው እንደምታውቁት መቼ ነው? ግንቦት 24 ሰኞ ዕለት ነው የገባው አይደለ? ይሄን ታውቃላችሁ። ነገር ግን ሰኞ ዕለት በ24 እንዴት እንደመጣ ኳልኩሌት አድርገን ሂሳብ ሰርተን አንድ እናውቃለን ማለት ነው። ሁለተኛ ደግሞ አብይ ጾም የ2018 ዓመተ ምህረት አብይ ጾም መቼ እንደገባ አሁንም እናሰላለን ማለት ነውና ስለዚህ በደንብ እንድትከታተሉኝ ይፈልጋለሁ። የመቼ ነው የምናሰላ? የ2018 ዓመተ ምህረት አብይ ጾም መግቢያ ስንት ነው ይላል ጥያቄው። አሁን እናንተ የ19ን የ20ን የ30ን ብትፈልጉ የምትፈልጉትን ዓመተ ምህረት ለመስራት ማለት አብይ ጾም እኩል ይሆናል መባጃ ሐመር ሲደመር የአብይ ጾም ተውሳክ ነው ቀመሩ። አሁን እዚህ ላይ የምናሰለው አብይ ጾም እኩል ይሆናል መባጃ ሐመር ሲደመር ማን? የአብይ ጾም ተውሳክ ነው ብለናል። አሁን ይሄንን ነው የምናገኝ ማለት ነው። ይሄንን ለማስላት የመቼ? የ2018። አሁን እስኪ ልምጣላችሁ። እስኪ ምን እናደርገው ከዚህ ላይ? አሁን ይሄን ለማግኘት ምን እናደርጋለን? ዓመተ ምህረት ሲደመር ዓመተ ማን? ዓመተ ፍዳ ወይም ዓመተ ኩነኔ እኩል ይሆናል ዓመተ ዓለም ይመጣል። ዓመተ ዓለሙን ለማን እናካፍላለን? ለ532 532ን እንደገና ምን አለ? ድርሻ አለ። እዚህ ላይ ምን አለ? ድርሻ አለ። ሀዛ ቀሪ አለ። ቀሪው ላይ ሲካፈል ለማን ታደርጉታላችሁ? ለ76 ለማዕከላዊ ቀመር። ከዛ ምን አለ? ድርሻ አለ። ከዛ ማን አለ? ቀሪ አለ። አሁንም ቀሪውን ሲካፈል ለማን ታደርጉታላችሁ? ለ19 ታደርጉታላችሁ ቀመሩ ማለት ነው። ከዛም በኋላ ከ19 ላይ ምን አለ? አሁንም ድርሻ አለ። ከዛ ማን አለ? ቀሪ አለ። ከቀሪው ላይ ሲቀነስ አንድ ወንበርን እናገኛለን። ወንበርን ከዚህም በኋላ ወንበርን እናገኛለን። እስኪ እንስራ። አሁን የማንን ነው? የ2018 2018 ሲደመር ዓመተ ፍዳው ማን ነው? 5500 ዘመን ማለት ነው። እኩል ይሆናል 7512 ይመጣል። ሲካፈል ለስንት አደርገዋለሁ? ለ532 ለ532 ሳደርገው እኩል ይሆናለኝ። ስለዚህ ስንት ይመጣለኝ ካላችሁኝ 14 ቀሪ ማን ይመጣለኝ? 7 ይመጣል ማለት ነው። 7 አሁን 7 ለስንት አካፍሉት ይላል እዚህ ላይ ቀመራችን? ለ76 ለ76 ምን አይልም? አይችልም። ለማን አካፍለዋለሁ? ለ19። ስለዚህ 7 ሲካፈል ለ19 እኩል ይሆናለኝ ስንት ይመጣለኝ ማለት ነው? ሲካፈል ለ19 ሳደርገው 3 ቀሪ ለ19 ሳደርገው 3 ቀሪ 13 ይመጣል። 3 ቀሪ 13 ይመጣል ማለት ነው። ከዚያ ከ13 ላይ ሲቀነስ ማን ይላል? አያት ይቻት ቀመሯ 1 ሲቀነስ 1 እኩል ይሆናል 12 ይመጣል ማለት ነው። አሁን የ2018 ዓመተ ምህረት ወንበሩ 12 ነው። አሁን ማንን አሰላለው? ጾመ ማን ነው? ይቅርታ ማንን አሰላለው መሰላችሁ? መጥቅን ማለት ነው። መጥቅ። አሁን መጥቅን ለማስላት
መጥቅ እኩል ይሆናለኝ ወንበር ሲባዛ በጥንተ መጥቅ ብለናል። በጥንተ መጥቅ አሁን እናስላ 12 ወንበር ስንት መጥቷል? 12 12 ሲባዛ በስንት እናደርገዋለን? ጥንተ መጥቅ 19 ነው ምን ጊዜም ማለት ነው። እዚህ ጋር ከ30 ከበለጠ በ30 ማካፈል ነው። አሁን 12 ሲባዛ በ19 ስንት ይመጣል ካላችሁኝ፣ ስለዚህ ሁለት እኩል ይሆናል 2 8 ይመጣል። ያ ማለት 228 ሲካፈል ለስንት? ለ30። ለምን ለ30 አካፈልኩት? ከ30 ስለበለጠ፣ ባይበልጥ ባለበት ይሆን ነበር ማለት ነው። ከዛ 7 ቀሪ ስንት ይመጣል? 18 ይመጣል። ስለዚህ የ2018 ዓመተ ምህረት መጥቅ ማን ነው ካላችሁኝ 18 ነው። አሁን መጥቅን 18 አምጥተናል። መጥቅን ከ18 ካመጣን በኋላ አሁን ማንን እናሰላለን ነው። ከዚህም በመቀጠል ማን ነው? መባጃ ሐመርን እናሰላለን እና ጾመ ነነዌን ማለት ነው። እነሱን ካሰላለን በኋላ አብይ ጾምን ለማስላት እና ጾመ ሐዋርያት፣ ጾመ ድህነት የሚሉትን ቅድም ያየናቸውን ቀመራቸውን ለማስላት በጣም ይቀለናል ማለት ነው። በጣም አሪፍ። ስለዚህ ከዚህ ላይ እንደምታዩት ስለዚህ መጥቅ 18 ከመጣ ከዛ መባጃ ሐመርን ላገኝ ነው። መባጃ ሐመር እኩል ይሆናለኝ መጥቅ ሲደመር ማን የዕለታት ወይም የበዓለ መጥቅ የዕለት ተውሳክ ማለት ነው። ተውሳክ በቃ። ስለዚህ መባጃ ሐመር እኩል ይሆናል መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ ነው። መጥቅ ስንት አምጥተናል? 25 ማን ነው 18 ሲደመር፣ ስለዚህ በዓለ መጥቅን እንፈልጋለን። በዓለ መጥቅ ማለት መጥቁ የሚውልበት ዕለት ነው ብለናል። ያ ማለት መጥቁ የሚውልበት ዕለት ማለት ለምሳሌ ጾመ ነነዌ ወይም ደግሞ በዓለ መጥቅ ማለት መጥቁ የሚውልበት ዕለት። ያ ማለት ይቺ 18 ቁጥር መቼ ነው የምትውል ነው። ከ14 በላይ ከሆነች በማን በመስከረም ይውላል። ማን መጥቁ የሚውልበት ዕለት። ከ14 በታች ከሆነች ይቺ መጥቋ በጥቅምት ይውላል። አሁን ከ14 በላይ ስለሆነች ስለዚህ መጥቁ መቼ ይውላል? በመስከረም ይውላል። አሁን በመስከረም ከዋለ ያ መጥቅ የሚውልበት ዕለት ያ ማለት ይቺ 18 የምትውልባት ዕለት ማናት ነው። ስለዚህ መስከረም 18 የዋለው ዕለት ማን ነው ነው። መስከረም 18 2000 ስንት 18 ዓመተ ምህረት ዕለቱ ማን ነው? መስከረም 18 ቀን እሁድ ነው። እሁድ ማለት ነው። እሁድ ያ ማለት 18 ሲደመር እሁድ። የእሁድ ተውሳክ ደግሞ ስንት ነው? በቅንፍ 7 ነው። ይሄንን ከዚህም በፊት ስለተማርነ እኩል ይሆናል ስንት ይመጣል ስንደምረው 18 ሲደመር 17 25 ይመጣ ማለት ነው። ስለዚህ መባጃ ሐመር ስንት መጣ? 25 መጣ ማለት ነው። አያችሁት? ስለዚህ መባጃ ሐመሩ 25 ከመጣ ጾመ ነነዌን እንዴት እናገኛለን ነው። አሁን ጾመ ነነዌን ደግሞ ለማግኘት ጾመ ነነዌ አሁን ጾመ ነነዌ እኩል ይሆናል ማን ነው? መባጃ ሐመር ነው ብለናል። ጾመ ነነዌ እኩል ይሆናል መባጃ ሐመር ነው ብለናል። አሁን ያ ማለት ጾመ ነነዌ ተውሳክ የላትም። በደረቅ መባጃ ሐመር ትወጣለች ትገኛለች ማለት ነው። በደረቅ መባጃ ሐመር። አሁን ይሄ መባጃ ሐመር ከሆነ ያ ማለት ጾመ ነነዌ ስንት ናት ማለት ነው? 25 መጣች ጾመ ነነዌ። ምክንያቱም መባጃ ሐመርና ጾመ ነነዌ እኩል ስለሆነ 25 ከመጣ ልብ በሉ 25 ከመጣ ጾመ ነነዌ ወይ በጥር ወይ በየካቲት ነው የምትውለው። ከዚያን ውጭ አትውልም። አሁን እሱን በምን እንወቅ ነው? እሱን ለማወቅ መጥቁን አስልተን መጥቅ ደግሞ ስንት ነው ብለናል? 18 መጥቁን አስልታችሁ ከ18 በላይ ከሆነ ጾመ ነነዌ በጥር ትሆናለች። ከ18 በታች ከሆነ ደግሞ ማን ነው? ከ14 በታች ከሆነ ደግሞ ጾመ ነነዌ በምን ትሆናለች ብለናል? በየካቲት ትውላለች። አሁን ጾመ ነነዌ ያ ማለት መጥቅ ስንት ነው? ከ18 በላይ ነው። ከ18 በላይ ስለሆነ ስለዚህ ጾመ ነነዌ በምን ትወጣለች ማለት ነው? በጥር ትወጣለች። ነገር ግን 18ን እና ይሄን 7ን ደምረን ሁለቱን ደምረን ከ30 በላይ በልጦ ቢሆን በ30 ስለምናካፍለው በመስከረም የምትወጣውን በማን ትወጣ ነበረ? በየካቲት ትወጣ ነበር። ነገር ግን ቀጥታ ሁለቱን ስንደምር 25 ስለሆነ ስለዚህ ጥር 25 ቀን
ማን ትገባለች? ጥር 25 ቀን ጾመ ነነዌ ትገባለች ማለት ነው። መቼ ዕለት? ሰኞ ዕለት ማለት ነው። በጣም ይገርማል። ምክንያቱም የመቼ የ2018 ለምን ጥር 25 አልነ? አንድ ልድገምላችሁ። ጥር 25 ያልንበት ምክንያት አንደኛ መጥቁ ከ14 በላይ ነው። ከ14 በላይ ከሆነ በጥር ፈለግነ። እንደገና መጥቁንና የበዓለ መጥቅ የዕለት ተውሳክ ሁለቱን ስንደምራቸው 25 መጣ። ስለዚህ 25 ከመጣ ጥርን 25 ነው የምናሰላ። ነገር ግን ሁለቱን ደምረን ከምን ከ25 ከ30 በልጦ ቢሆን በ30 ስናካፍለው አንድ ቀሪ የሆነ ቁጥር ይመጣል። ያ ማለት በጥር ልትወጣ የነበረውን ወደ የት ትሄዳለች? ወደ የካቲት ትወጣ ነበረ ማለት ነው። ስለዚህ ይሄንን ካልነ አሁን አብይ ጾምን እንዴት እናሰላለን ነው። ስለዚህ ጾመ ነነዌ በዚህ ገብታለች። መቼ? ጥር ስለዚህ መቼ ገብታለች ማለት ነው? ጾመ ነነዌ ጥር 25 ቀን ሰኞ ዕለት ገብታለች። አሁን አብይ ጾምስ መቼ ይገባል ነው? እስኪ እናስላ። አብይ ጾም አንደኛ አብይ ጾም እኩል ይሆናል መባጃ ሐመር ሲደመር መባጃ ሐመር ሲደመር የአብይ ጾም ምን ጾም ተውሳክ። ይሄ ነው ቀመራችን። በጣም አሪፍ። አሁን ያ ማለት ምንድን ነው? አብይ ጾም እኩል ይሆናል መባጃ ሐመር ሲደመር 14 ማለት ነው። ያ ማለት የአብይ ጾም ተውሳክ ስንት ነው? 14 ነው። ምን ጊዜም ማለት ነው። ክፍል 12 ላይ በሰፊው አይተናል። ከዚያ ላይ ሄዳችሁ እዩታይ። በጣም አሪፍ። አብይ ጾም እኩል ይሆናለኝ መባጃ ሐመር ቅድም ስንት አመጣናል? 25 ሲደመር 14 እኩል ይሆናለኝ 25 ሲደመር 14 ስንት ይመጣል ማለት ነው። ስለዚህ ያ ማለት ስንት ይመጣል ማለት ነው? 39 ይመጣል ማለት ነው። ይኸው 39 ይመጣል። በጣም አሪፍ። ከአንድ ወር በለጠብን። ከአንድ ወር ስለበለጠ በስንት እናካፍለዋለን? በ30 ሲካፈል ለ30 ማለት ነው እኩል ይሆናል አብይ ጾም አንድ ቀሪ ስንት ይመጣል ማለት ነው? 9 ይመጣል ማለት ነው። 9 አሁን አብይ ጾም መቼ ይገባል ነው? አብይ ጾም መቼ ይገባል? ስለዚህ ቅድም ጾመ ነነዌ እኩል ይሆናል ጥር ስንት ገብታለች? 25 ሰኞ ዕለት ገብታለች ብለናል። አሁን 9 መጣ። አሁን 25 ደርሰን መቼም አብይ ጾምን ጥር 9 ገባ አንልም። ለምን ካለ ጾመ ነነዌ ቅደም ተከተላቸውን ያዙ። መጀመሪያ የምትገባው ጾመ ነነዌ ናት። ከዚያ አብይ ጾም ይከተላል። አሁን ጾመ ነነዌ ጥር 25 ከገባች በ30 ስላካፈል ነው ጥር ሊወጣ የነበረውን አብይ ጾም ያልፍና መቼ ይሆናል? የካቲት ስንት? 9 ገባ ማለት ነው። አያችሁ። ስለዚህ ጾመ ነነዌ ጥር 25 ቀን ሰኞ ዕለት ገባች። አብይ ጾም ደግሞ የካቲት 9 ቀን ሰኞ ዕለት ምን ይገባለይ ማለት ነው። የመቼ ገውቷል ማለት ነው? የ2018 ማለት ነው። በጣም አሪፍ። ከዚህ ላይ ደግሞ አሁን ይሄንን ካየነ አብይ ጾምን ካየነ ደብረ ዘይትን እናያለን። በጣም አሪፍ። ደብረ ዘይት ይኸው ኤላጥፋና አሁን ደግሞ የማንን እናያለን? የደብረ ዘይትን እናያለን ማለት ነው። ደብረ ዘይት ሁለተኛ ቅደም ተከተላቸውን ያዙ። ሁለተኛ ደብረ ዘይት እኩል ይሆናል በዓለ ደብረ ዘይት እኩል ይሆናል መባጃ ሐመር ሲደመር የደብረ ዘይት ምን ተውሳክ። በጣም አሪፍ። የደብረ ዘይት ተውሳክ ልብ በሉ። አሁን መባጃ ሐመር አሁን እኩል ይሆናል መባጃ ሐመር ሲደመር ስንት ማለት ነው? 2 ማለት ነው። ማነው ይቅርታ 11 ማለት ነው። 11 ለምን? የደብረ ዘይት ተውሳክ 11 ነው።
አሁን እኩል ይሆናል ደብረ ዘይት እኩል ይሆናል መባጃ ሐመር ስንት አምጥተናል? 25 ሲደመር ተውሳኩ ስንት ነው? 11 እኩል ይሆናል ስንት ይመጣል ማለት ነው? 36። አሁንም ከ30 በለጠ ሲካፈል ለስንት? ለ30 ስናደርገው እኩል ይሆናል ደብረ ዘይት አንድ ቀሪ አንድ ምላችሁ አንድ ወር ነው ቀሪ 6 ይመጣል ማለት ነው። ስለዚህ ቅድም ምን ብለናል? ከዚህ ላይ አሁን ቅድም ምን ብለናል? አብይ ጾም የካቲት ምን ገብቷል? 6 ገብቷል። የካቲት 6። አሁን ይሄን ደግሞ ስናካፍለው በ30 ስለገደፍ ነው ያ ማለት የካቲትን ለቆ ወደ የትኛው ሂዷል ማለት ነው? ወደ ይቅርታ ይቺ 9 ናት። ይቅርታ 9 ነው የገባ 9 ነው የገባ። አሁን ስለዚህ 36 ሲካፈል ለ30 አንድ ቀሪ 6 በ30 ስላካፈል ነው። ስለዚህ 9 የካቲት 9 ደርሰን መቼም እንደገና 6 የካቲት 6 አንልም፣ ወደ ኋላ እንመለስም። አንደኛ በ30 አካፍለነዋል። የካቲትን ለቆ መጋቢት ስንት ይሆናል ማለት ነው? መጋቢት ስንት? 6 ይሆናል ማለት ነው። መጋቢት 6 ይገባል። ማን? ደብረ ዘይት። መቼ ዕለት? እሁድ ዕለት ማለት ነው። በጣም አሪፍ። ከዛ በመቀጠል ሶስተኛ የምናየው ማንን ነው? ሶስተኛ ማንን እናያለን? ሶስተኛ ከደብረ ዘይት በመቀጠል ሆሳዕና እኩል ይሆናል መባጃ ሐመር ሲደመር የሆሳዕና ምን? ተውሳክ። በጣም አሪፍ። አሁን መባጃ ሐመር ስንት አምጥተናል? 25 ሲደመር የሆሳዕና ተውሳክ ስንት ነው? 2 ምን ጊዜም ነው ይሄ ኮንስታንት ነው። ይሄ 2 ቁጥር አሁን ስንት ይመጣልኝ? ስለዚህ 25 ሲደመር 2 ስንት ይመጣልኝ? 27 ይመጣል ማለት ነው። አሁን ቅድም ምን ብለናለኝ? አሁን ቅድም ደብረ ዘይት መጋቢት 6 ነው። መጋቢት 6 ነው የገባ። ማን ካላችሁ ደብረ ዘይት መጋቢት 6 ከገባ አሁን ስንደምረው ይሄ ደግሞ 25 ሲደመር 2 27 መጣ። መጋቢት 6 ነው ያለነ። አሁንም በ30 ስላካፈል ነው እዚው መጋቢት ውስጥ ይሆናል። መቼ? መጋቢት 27 መጋቢት ስንት? 27 ይገባል ማለት ነው። ማን? ሆሳዕና። አራተኛው ማን ነው? አራተኛው እስኪ አራተኛውን እናስላ። አራተኛው ማን ነው? አምስተኛ ማለት ይቅርታ፣ አምስተኛ በቅደም ተከተል ያዙ። አምስተኛ ስቅለት ነው። ስቅለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ስቅለት እኩል ይሆናል መባጃ ሐመር ሲደመር የስቅለት ምን? ተውሳክ። አሁን እኩል ይሆናል ስቅለት እኩል ይሆናል መባጃ ሐመር ሲደመር የስቅለት ተውሳክ ስንት ነው? 7 ነው ምን ጊዜም። ስለዚህ መባጃ ሐመር ስንት አምጥተናል? እኩል ይሆናል 25 ሲደመር ስንት? 7 እኩል ይሆናል መባጃ ሐመር ስንት ይመጣል? ሁለቱን ስንደምረው ስለዚህ ስንት ይመጣል? 32። አሁን ከ30 በለጠ። ስለዚህ ሲካፈል ለስንት? ለ30 ስናደርገው እኩል ይሆናል ስንት ይመጣል? ይሄ አንድ ቀሪ ስንት ይመጣል? 2 ይመጣል ማለት ነው። 2 አሁን ቅድም በ30 ስላናካፈል ነው። ቅድም መጋቢት 27 ቀን ስቅለት ይሆናል ብለናል። ማን ነው? ይቅርታ ስቅለት ማን ነው? ሆሳዕና መጋቢት 27 ይውላል ብለናል። አሁን ስቅለት ግን መቼ ይሆናልኝ? እዚህ ላይ 32 ሲካፈል ለ30 አንድ ቀሪ 2 ስለሆነ ስለዚህ ሚያዝያ 2 ይገባል ማለት ነው። ሚያዝያ 2 ይገባልኝ ማለት ነው። እዚህ ላይ እንዳመጣ ነው ሚያዝያ 2 ማን? ስቅለት ማለት ነው። ምክንያቱም ቅድም 27 ነው የገባ መጋቢት፣ አሁን በ30 ስናካፍለው ስለዚህ መጋቢትን ይለቅና ሚያዝያ 2 ማን ይሆናል? ስቅለት ነበረ። መቼ? ስቅለት ደግሞ መቼ ነው? ዓርብ አይደለ? ዓርብ ዕለት ይሆናል ማለት ነው። በጣም አሪፍ። ከዚህ በመቀጠል ማንን እናያለን? ስድስተኛ ማን ነው ካላችሁኝ፣ ስድስተኛ ትንሳኤ ነው። ዋው! ትንሳኤ ስድስተኛ ትንሳኤ እኩል ይሆናል መባጃ ሐመር
ሐመር ሲደመር የትንሣኤ ተውሳክ የትንሣኤ ተውሳክ አሁን እኩል ይሆናል መባጃ ሐመር ሲደመር የትንሣኤ ተውሳክ ደግሞ ስንት ነው ካላችሁኝ የትንሣኤ ተውሳክ ስንት ነው? ከዚህም በፊት እንዳየነው የትንሣኤ ተውሳክ 9 ነው። 9 ስለዚህ መባጃ ሐመር ስንት አምጥተናል? 25 ሲደመር ስንት? 9 ማለት ነው። ስለዚህ 25 ሲደመር 9 ስንት ይሆናል ካላችሁኝ እኩል ይሆናል 34። 34 ሲካፈል ለ30 ለአንድ ወር እኩል ይሆናል አንድ ቀሪ ስንት ይመጣለኝ? 4 ይመጣል ማለት ነው። 4 ስለዚህ ትንሣኤ መቼ ይሆናል ማለት ነው? ሚያዝያ 4 ይሆናል ማለት ነው። አያችሁ? ስለዚህ ሚያዝያ 4 ገብቶ ነበር ይገባል። ምክንያቱም ምንጊዜም እሁድ ዕለት ስለሚገባ የታወቀ ነው ማለት ነው። ከትንሣኤ በመቀጠል ማንን እናያለን ነው? ከትንሣኤ በመቀጠል ማንን ነው የምናየው? እዚህ ላይ ልብ በሉ። ትንሣኤ አለ። ርክበ ካህናት ርክበ ካህናት እኩል ይሆናል መባጃ ሐመር ሲደመር የርክበ ካህናት ተውሳክ ማለት ነው። አሁን መባጃ ሐመር ሲደመር የርክበ ካህናት ተውሳክ ስንት ነው? 3 ነው። እንዴት መጣ? የእያንዳንዳቸውን በነገራችን ላይ የእያንዳንዳቸውን ተውሳክ ለማወቅ ክፍል 12 ላይ በደንብ ተምረናል። እዛ ላይ ሄዳችሁ በደንብ እዩት። አሁን መባጃ ሐመር ስንት አመጣናለኝ? 25 ሲደመር ስንት? 3 እኩል ይሆናል ስንት ይመጣል? 25 ሲደመር 3 28 ይመጣል ማለት ነው። 28 ስለዚህ ሚያዝያ 28 ይሆናል። ለምን? ትንሣኤ የገባው መቼ ነው? ሚያዝያ 4 ነው አይደለ? አሁንም ስንደምረው ነገር ግን ይሄንን ከ30 በልጦ ቢሆን ስናካፍለው ሚያዝያ ለቆ ወደ ግንቦት ይሄር ነበር። ግን የለም አልተካፈለም። እዛው ውስጥ ወር ነው። ትንሣኤ ሚያዝያ 4 ሆነ። አሁንም በዓለ ርክበ ካህናት ሚያዝያ 28 ይሆናል ማለት ነው። በጣም አሪፍ። ሰባተኛ ያው ፈጠን እያልኩኝ ሄድላችኋለሁ። ሰባተኛ ማን ነው? እርገት። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት እርገት እኩል ይሆናል መባጃ ሐመር ሲደመር የእርገት ተውሳክ ያው ጽሑፍ ስለምቸኩል ድምፅም ስላለ ነው። መባጃ ሐመር ስንት አመተናል? መባጃ ሐመር ሲደመር የእርገት ተውሳክ ስንት ነው ካላችሁኝ የእርገት ተውሳክ 18 ነው። 18 በጣም አሪፍ 18 አሁን መባጃ ሐመር አሁን እዚህ ላይ መባጃ ሐመር ስንት አመጣናል? 25 ሲደመር የእርገት ተውሳክ ስንት ነው? 18 እኩል ይሆናልኝ ስንት ይመጣልኝ? ከዚህ ላይ 43 ይመጣል። 43 ሲካፈል ለስንት? ሲካፈል ለ30 ታረጉታላችሁ። ለ30 ስታካፍሉት አንድ ቀሪ ስንት ይመጣልኝ? አንድ ቀሪ 13 ይመጣል ማለት ነው። 13 ይመጣል ማለት ነው። አሁን ልብ በሉ። አሁን ሚያዝያ ላይ አሁን እርገትና ያሰላነ በዓለ ርክበ ካህናት ሚያዝያ 28 ገብቶ ነበረ። አሁን በ30 ስናካፍለው ግንቦት ስንት 13 ማን ነበረ? እርገት ነበረ ማለት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የ2018 በዓሉ መቼ ነው? ግንቦት 18 ዕለት አርጓል። ይቅርታ ግንቦት 13 ቀን አርጓል ማለት ነው። እርገት ደግሞ መቼ ነው? ምንጊዜም ሐሙስ ማለት ነው። ምንጊዜም በየዓመቱ ማለት ነው። እና እሱ ይመጣል። ርክበ ካህናት ሮቡ ማለት ነው። ከዚህ በመቀጠል እርገትን ካየነ ከዛ ጰራቅሊጦስ በጣም አሪፍ በዓለ ማንን እናያለን? ጰራቅሊጦስ ማለት ነው። በዓለ ጰራቅሊጦስ አሁን በዓለ ጰራቅሊጦስ እኩል ይሆናለኝ በዓለ ጰራቅሊጦስ 9ኛ ማለት ነው። በዓለ ጰራቅሊጦስ መባጃ ሐመር ሲደመር የበዓለ ጰራቅሊጦስ ተውሳክ ማለት ነው። ተውሳክ አሁን መባጃ ሐመር ሲደመር የጰራቅሊጦስ ተውሳክ ስንት ነው ካላችሁኝ 28 ማለት ነው። 28 በጣም አሪፍ 28። ስለዚህ መባጃ ሐመር ስንት አመጣናል? 25 ሲደመር የበዓለ ጰራቅሊጦስ ተውሳክ ስንት ነው? 28። ስለዚህ እኩል ይሆናል 25 ሲደመር 28 ስንት ይመጣል ማለት ነው? 53 ሲካፈል ለስንት አደርገዋለሁ? ለ30። ለምን?
ከ30 ስለበለጠ ከ30 ካልተበለጠ ያው ባለበት ማለት ነው። ምን ጊዜ የምች እንዳትረሱ። ስለዚህ ስንት ይመጣል? እኩል ይሆናል አንድ ቀሪ 23 ይመጣል ማለት ነው። አንድ ቀሪ 23። አሁን ቅድም እርገት ግንቦት 13 ነው ብለናል። ግንቦት 13 ነበረ ማን አሁን ግንቦት 13 ደርሰን ከዛም በኋላ አንድ ቀሪ 23 ነው አይደለ? ስለዚህ አሁን እዚሁ ላይ ባለበት መቼ ይሆናል? ግንቦት 13 ነው ያለን አይደለ? አሁንም ስንት መጣ? አንድ ቀሪ 23 መጣ። አሁንም እዚሁ ግንቦት ላይ ነው ማለት ነው። ለምን አሁን ግንቦት 13 አሁን ለምሳሌ ይሄንን አስልታችሁ እቺ እንዳታዋዛግባችሁ። አሁን ይሄንን ቁጥር አስልታችሁ አሁን ይሄ እዚህ ላይ የመጣው እንግዲህ እዚች ላይ አንድ ነገር ልንገራችሁ። አሁን እርገት ግንቦት ስንት ነው የመጣ? 13 ነው። ግንቦት 13 አሁን ግንቦት 13 ነው እርገት አይደለ? አሁን እርገት ግንቦት 13 ከሆነ ይህን ቁጥር ደግሞ ስናሰላ 23 መጣ። ስለዚህ 13 14 15 እያልን ነው የምንሄድ አይደለ? አሁንም ስለዚህ በዓለ ጰራቅሊጦስ ግንቦት 23 ይሆናል ማለት ነው እዚህ ላይ እንደምታዩት። ነገር ግን ይህንን ጰራቅሊጦስን አስልተን 13 መሆኑን ትቶ 9 ከ13 በታች 11 12 ከዚህም በታች መጥቶ ቢሆን ስለዚህ ግንቦት የነበረውን ወደዛኛው ወር ይሄር ነበር ማለት ነው። ነገር ግን እዚሁ ላይ ባለበት ስለሆነ ስንት ይሆናል? እዚሁ ላይ ግንቦት 23 ይሆናል ማለት ነው። ከዛ ከጰራቅሊጦስ ጾመ ሐዋርያት 10ኛ በዓለ ጾመ ሐዋርያት ማለት ነው። በዓለ ጾመ ሐዋርያትን እንዴት አድርገን እናሰላለን ነው። በጣም አሪፍ። 10ኛ በዓለ ጾመ ሐዋርያት ወይም የሰኔ ጾም። አሁን የጾምን ለማስላት እኩል ይሆናል መባጃ ሐመር ሲደመር የጾመ ሐዋርያት ምን ተውሳክ ያ ማለት መባጃ ሐመር ሲደመር የጾመ ሐዋርያት ተውሳክ ስንት ነው? 28 ይመጣል ማለት ነው። 28 ተውሳኩ። ከዚህም በኋላ እኮ መባጃ ሐመር ስንት አምጠናል? 25 ሲደመር 28 እኩል ይሆናል ስንት ይመጣልኝ? ስለዚህ ስንት ይመጣል? ስንት ይመጣል? ይቅርታ ይቺ 29 ናት። ተውሳኳ ይችላል 29 ብላችሁ አስተካክሏት። 29 ማለት ነው። ስለዚህ ሁለቱን ስንደምረው ስንት ይመጣልኝ? 54 ይመጣል ማለት ነው። ሲካፈል ለ30 ስናደርገው እኩል ይሆናልኝ አንድ ቀሪ ስንት ይመጣል ማለት ነው? 24 ይመጣል ማለት ነው። 24 ይመጣል። 24 በጣም አሪፍ 24 መጣ። አሁን የቅድሙ 23 ነው የመጣ ማን ጾመ ሐዋርያት ማን ነው? ጰራቅሊጦስ ማለት ነው። 23 ነው የመጣ 23 ያ ማለት ግንቦት ላይ ነው። አሁንም ይሄ ደግሞ ስንት መጣ? 24 ስለዚህ አሁንም ግንቦት 24 ቀን ማን ይሆናል ማለት ነው? ጾመ ሐዋርያት ግንቦት 24 ገባ። የ2018 መቼ ዕለት? ሰኞ ዕለት ማለት ነው። ከዚህ በመቀጠል የማንን እናሰላለን ካላችሁኝ የመጨረሻው ጾመ ድህነት ወይም ደግሞ የዓርብ ረቡዕ ጾም ማለት ነው። በጣም አሪፍ የዓርብ ረቡዕ ጾም። አሁን ጾመ ድህነት 11 ጾመ ድህነት እኩል ይሆናል መባጃ ሐመር ሲደመር የማን የጾመ ድህነት ተውሳክ። በጣም አሪፍ መባጃ ሐመር ስንት አምጥተናል? አሁን እኩል ይሆናል መባጃ ሐመር ሲደመር የጾመ ድህነት ተውሳክ ስንት ነው ካላችሁኝ፣ ተውሳክ 1 ነው። አሁን መባጃ ሐመር ስንት ነው? 25 ሲደመር ተውሳኩ 1 እኩል ይሆናል 26 ይመጣል ማለት ነው። 26 ስለዚህ መቼ ይሆናል ማለት ነው? ግንቦት 26 ቀን ማን ጾመ ድህነት ይውላል ማለት ነውና ስለዚህ እንደዚህ እያደረጋችሁ የምትፈልጉትን ዓመተ ምህረት ብትፈልጉ 2019 ብትፈልጉ 2020 ብትፈልጉ ደግሞ ያለፋችሁትን የ2010 የ2011 ዋቴቨር ማንኛውንም በዓላት አጽዋማት መቼ እንደሚገቡ ማስላት ትችላላችሁ ማለት ነው። ውድ የቻናል ተከታታዮች ምነግራችሁ ነገር ቢሆን ግልጽ ያልሆነ ነገር ካለ ስልክ ቁጥርም ዲስክሪፕሽን ቦክስ ላይ አለ። በኮሜንት ማሳውቁኝ። ምሰራላችሁ
የምትፈልጉት ግልጽ ያልሆነ ነገር ካለ በኮሜንት አሳውቁኝ፣ እመልስላችኋለሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ መስራት ትችላላችሁ። ዋናው የምትይዙት ምንድነው? ቀመራቸው ነው። የእያንዳንዳቸውን ቀመር ምን አረጋችሁ? ጻፍ ጻፍ አድርጋችሁ ሸምድዳችሁ ያዙ። ከያዛችሁ በኋላ ቀጥታ ምንድነው የምትፈልጉትን ዓመተ ምህረት ምን ማድረግ ነው? ማስላት ነው ማለት ነው። እና ስለዚህ የዛሬው ዝግጅታችን ይሄንን ይመስል ነበር። የጥንቷና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግጅታችን ይሄንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሁን። ቻናሉን ከወደዳችሁት፣ ትምህርቱን ከወደዳችሁት ላይክ፣ ሸር፣ ሳብስክራይብ አድርጉና አበረታቱኝ። አመሰግናለሁ። ኢትዮጵያዊነት ኩራትነት